ሰላም ጤና ይስጥልኝ። እንኳን ወደ ጤና ማህደር ልዩ ዝግጅት በሰላም መጣችሁ። ዛሬ የምናወራው ለአንድ ተራ ፍሬ አይደለም። ዛሬ የምናወራው በበረሃ ቃጠሎ ውስጥ እንደ ተአምር ስለሚበቅለው በሺህ ዘመናት የሰው ልጆችን ከበረሃብና ከበሽታ ስለታደገው የህይወት ዛፍ ፍሬ ነው። የፍሬ በውስጡ የያዘው ሚስጥር ከጣፋጭነቱ በላይ ነው። ሳይንቲስቶች ሱፐርፉድ ወይም ልዩ ምግብ ብለውታል። ጥንታውያን ግብፃውያን ደግሞ የመራባት ምልክት አድርገውታል። በመጽሐፍ ቅዱስና በቁርአን ውስጥ ደግሞ የተባረከ ምግብ ተብሎ ተጠቅሷል። ነገር ግን ዛሬ እኛ የምናየው ከሃይማኖታዊ ታሪኩ እይታው በዘለለ እያንዳንዱ የቴምር ፍሬ በውስጡ የያዛቸውን ኬሚካላዊ ንጥረ ነገሮች፣ ቫይታሚኖቹን፣ ማዕድናት በሰውነታችን ውስጥ የሚካሄዱትን ድንቅ ላብራቶሪ ስራ ነው። ውድ ተመልካቾች ሰብስክራይብ እና ላይክ ማድረጋችሁን እንዳትዘነጉላለው። እስከ ፍጻሜያችን ድረስ መልካም ቆይታ። መጀመሪያ የምናየው ቴምርና የወንዶች ጤና ጋር በተያያዘ ነው። በጥንታዊው ዓለም ቴምር ለወንዶች ጥንካሬ እንደ ዋነኛ ምንጭ ይታይ ነበር። ዛሬ ሳይንስ ደግሞ ምክንያቱን ደርሶበታል። የመጀመሪያው የዘር ፍሬ ጥራት ነው ወይም ስፐርም ኳሊቲ። በቴምር ውስጥ የሚገኙት ንጥረ ነገሮች የዘር ፍሬን ብዛትን መቀነስ ብቃት እንደሚጨምሩ በክሊኒካላዊ ጥናቶች ተረጋግጧል። ሌላው የሆርሞን መመጣጠን ነው። ቴምር በወንዶች ሰውነት ውስጥ የሚገኘውን የቴስቶስትሮን ሆርሞን ደረጃ በተፈጥሯዊ መንገድ እንዲስተካከል ይረዳል። የደም ዝውውር ደግሞ ለወሲባዊ ጤና ወሳኝ የሆነውን የደም ዝውውር ወደ ብልት ክፍሎች እንዲጨምር በማድረግ የድካም ስሜትን፣ አቅም ማጣትን ያስወግዳል። አሁን ደግሞ ወደ ሴቶች እርግዝና፣ ወሊድና ጡት ማጥባት ጋር በተያያዘ ቴምር ምን ጥቅም እንደሚሰጥ እናያለን። የመጀመሪያው የምጥ ስቃይ መቀነስ ነው። በጆርዳን ሳይንስና ቴክኖሎጂ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ከመውለጃቸው 4 ሳምንት በፊት በቀን 6 ፍሬ ቴምር የሚበሉ እናቶች ቴምር ካልበሉ እናቶች የበለጠ የማህፀን በራቸው በሰላም የመከፈት እድሉ 96% ነው። ሌላው የማህፀን መኮማተር ነው። ቴምር እንደ ኦክሲቶሲን ሆርሞን በመስራት ማህፀን በወሊድ ወቅት ውጤታማ በሆነ መንገድ እንዲኮማተርና ልጁ በሰላም እንዲወጣ ያግዛል። ከወሊድ በኋላ ደግሞ የሚመጣውን ከፍተኛ ድካም ለመተካትና የደም መፍሰስን ለመቀነስ በውስጡ ያለው ቫይታሚን ኬ እና አይረን ከፍተኛ ሚና ይጫወታሉ። ሌላው የጡት ወተት ነው። ቴምር በውስጡ ባለው ሴሮቶኒን አማካኝነት የጡት ወተት የሚያመነጩ ሆርሞኖችን ያነቃቃል። ቴምር የካንሰር መከላከያ ጋሻ ተብሎ ይወሰዳል። ቴምር የሰውነት ሴሎችን ከጥቃት የሚከላከሉ 3 ዋና ዋና አንቲኦክሲዳንቶችን ከፍተኛ መጠን ይዟል። የመጀመሪያው ፍላቮኖይድስ ነው። እነዚህ ለስኳር፣ ለአልዛይመር እና ለተለያዩ የካንሰር አይነቶች የመጋለጥ እድልን ይቀንሳሉ። ሁለተኛው ካሮቲኖይድስ ነው። ለልብ ጤናና የአይን እይታን ከእድሜ ጋር የተያያዘ የሚመጣን ድክመት ይከላከላሉ። ሶስተኛው ፌኖሊክ አሲድ ነው። እነዚህ ጸረ ኢንፍላሜሽን ባህሪ ስላላቸው ለልብ ለካንሰር ተጋላጭነትን ይቀንሳሉ። ሌላው የምግብ መፈጨት ስርዓትና የክብደት ቁጥጥር ነው። በሽታ ሁሉ የሚጀምረው ከወር ነው ለሚለው አባባል ቴምር ፍጹም መድኃኒት ነው። የአንጀት ጤና ጋር ቴምር የሚያሟሟ ፋይበር ስላለው አንጀት ውስጥ ያሉትን መርዛማ ንጥረ ነገሮች ጠርጎ በማውጣት የሆድ ድርቀትና ኪንታሮት ይከላከላል። ክብደት ለመጨመርና ለመቀነስ ደግሞ ቀጭን ሰዎች በጤናማ መንገድ ክብደትን ለመጨመር ቴምርን ከወተት ከለውዝ ጋር መመገብ ተመራጭ ነው። ክብደት ለመቀነስ ደግሞ በውስጡ ያለው ከፍተኛ ፋይበር ሆዳችንን ቶሎ እንዳይርበውና አስፈላጊ ምግቦችን እንድንመገብ ስለሚያደርግ ለክብደት ቁጥጥር ይረዳል። ከአይን ጤና ጋርና ለሌሊት እይታ ደግሞ ቴምር የቫይታሚን ኤ ምንጭ ነው። በጥንታዊ ሕክምናዎች ቴምርን መፍጨትና በአይን ዙሪያ መቀባት ለሌሊት እይታ እጥረት እንደ መፍትሄ ይጠቀም ነበር። ዛሬ በሳይንስ ውስጥ ያለው ዚአክሳንቲንና ሉቲን ለአይን ሞራና ለተለያዩ የአይን ህመሞች መከላከያ መሆኑን አረጋግጧል። ሌላው የህፃናት እድገትና የተፈጥሮ መልቲ ቫይታሚን ነው። ለህፃናት እድገት ቴምር ተወዳዳሪ የሌለው ምግብ ነው። ለአጥንት እድገት ህፃናት በማደግ ላይ ያሉ አጥንታቸው ጠንካራ እንዲሆን ካልሲየም እና ማግኒዚየም ይፈልጋሉ። ቴምር እነዚህን ማዕድናት ተፈጥሯዊና በቀላሉ የሚፈጭ መልኩ ይዟል። ለአእምሮ ቅልጥፍናቸው ደግሞ በልጆች እድሜ አእምሮ መረጃን የመቅሰም አቅሙ ከፍተኛ ነው። በቴምር ውስጥ ያለው ፖታሲየም የነርቭ ሴሎችን ግንኙነት በማፍጠን ህፃናትን ንቁና ጎበዝ እንዲሆኑ ይረዳል። ሌላው ከድድ ጤናቸው ጋር ነው። ህፃናት ጥርስ ማውጣት በሚጀምሩበት ወቅት ቴምርን ማኘክ ድዳቸው እንዲጠነከርና ህመሙ እንዲቀንስ ያደርጋቸዋል። ሌላው ከቆዳ ጤናና የፀጉር ውበቱ ነው።
ቴምር የውበት ሳሎን በቤታችሁ ውስጥ እንደመያዝ ነው። የፀጉር መርገፍና መከላከል ጋር ፀጉር የሚረግ በአይረን እጥረትና በደም ዝውውር መድከም ነው። ቴምር የአይረን ይዘቱ ከፍተኛ ስለሆነ ለፀጉር ስሮች ኦክሲጅን እንዲደርስ በማድረግ ፀጉሩ እንዲስፋፋና እንዳይበጣጠስ ያደርገዋል። የቆዳ መለጠጥ አቅሙ ደግሞ ቫይታሚን ሲ ቆዳን የሚያጠነክር ኮላጅን የተባለ ፕሮቲን እንዲያመርት ያደርገዋል። ቴምር አዘውትሮ መመገብ ቆዳ እንዳይላላና ሁልጊዜ ወጣት ሆኖ እንዲታይ ያደርጋል። ባክቴሪያው ደግሞ የቆዳ ቁስሎችና ብጉር በፍጥነት እንዲድኑ በማድረግ ተፈጥሯዊ ኃይል አለው። ሌላው ኩላሊትና ጉበትን የማጽዳት ሚስጥሩ ነው። ጉበትና ኩላሊት የሰውነታችን ማጣሪያዎች ናቸው። ቴምር እነዚህን ማጣሪያዎች ሰርቪስ ያደርጋቸዋል። የጉበት ፋይብሮሲስ ቴምር በጉበት ላይ የሚፈጠሩ ጠባሳዎችንና ከመጠን ያለፈ ስብን የመቀነስ አቅም እንዳለው ጥናቶች ያሳያሉ። ኩላሊት ከድንጋይ የመከላከል አቅሙ ደግሞ ቴምር የሽንት መመረዝን በመከላከል የኩላሊት ስራን በማቀላጠፍ በኩላሊት ውስጥ የሚከማቹ አላስፈላጊ ማዕድናት እንዳይፈጠሩ ይረዳል። ቴምር ለሳምባና ለሰውነት በሽታ መከላከል ደግሞ በተለይ በአሁኑ ዘመን በሽታ የመከላከል አቅማችን መጨመር ወሳኝ ነው። ሳንባን ማጽዳት ቴምር ለሳንባ ጤና ጠቃሚ የሆኑ ማዕድናትን ይዟል። በደረቅ ሳል ስለሚሰቃዩ ሰዎች ቴምር በወተት አፍልቶ መጠጣት ትልቅ እፎይታ ይሰጣል። ቴምር ነጭ የደም ሴሎችን ባክቴሪያዎችንና ቫይረሶችን የመዋጋት አቅማቸው እንዲጨምሩ ያደርጋል። ሌላው ቴምርና የስኳር ህመም ነው። ብዙ ሰዎች ቴምር ጣፋጭ ስለሆነ ለስኳር ህመምተኞች አይሆንም ብለው ያስባሉ። ሳይንስ ግን ሌላ ነገር ይላል። ቴምር ዝቅተኛ ግላይሴሚክ ኢንዴክስ አለው። ይህ ማለት እንደ ነጭ ስኳር በደም ውስጥ ያለውን ግሉኮስ በድንገት አያሰርገውም። ፋይበርና ስኳር ደግሞ በውስጡ ያለውን ፋይበር ስኳሩ ቀስ ብሎ ወደ ደም እንዲገባ ስለሚያደርገው የስኳር ህመምተኞች በቀን 1 ወይም 2 ፍሬ ቢመገቡ ለጤናቸው ጉዳት ሳይሆን ጥቅም ወይም አንቲኦክሲዳንትን ይሰጣቸዋል። ሆኖም ሐኪም ጋር መማከር አስፈላጊ ነው። ቴምር ከእንቅልፍ ማጣት ጋር መፍትሄው ደግሞ በሌሊት እንቅልፍ እምቢ ላላቸው ሰዎች ቴምር ተፈጥሯዊ መድኃኒት ነው። ትሪፕቶፋን የተባለ አሚኖ አሲድ ይዟል። ይህ አሚኖ አሲድ በሰውነታችን ውስጥ ሜላቶኒን የተባለ የእንቅልፍ ሆርሞን እንዲመረት ያደርጋል። አዘገጃጀቱ ደግሞ ከመተኛቱ 1 ሰዓት በፊት 3 ፍሬ ቴምር ለብ ባለ ወተት ውስጥ ዘብስፎ ቢጠጡ ለአእምሮ ዘና ብሎ ትልቅ እንቅልፍ እንዲወስዱ ይረዳውታል። ብዙዎች የቴምር ፍሬ እንጥለዋለን፣ ነገር ግን ፍሬው ራሱ ሌላው የጤና ማከማቻ ነው። የቴምር ፍሬ ተቀላቅሎና ተፈጭቶ እንደ ቡና ሊጠጣ ይችላል። ይህ ቡና ካፌን የሌለውና ለኩላሊት ለጉበት ጤና እጅግ ተስማሚ ነው። የቴምር ፍሬ ዱቄት የደም ስኳርን የመቆጣጠር የኢንሱሊን መቋቋምና የመቀነስ ከፍተኛ አቅም እንዳለው በላብራቶሪ ተረጋግጧል። የፍሬው ዱቄት ሰውነትን ከቫይረስ ጥቃት የመከላከል ብቃት አለው። በባዶ ሆድ ቴምር መመገብ የሚከተሉትን ጥቅሞችም ይሰጠናል። የሆድ ጥገኛ ትላትሎችን ማጥፋት ነው። ቴምር በባዶ ሆድ ሲወስዱ በአንጀት ውስጥ ያሉት ጥገኛ ስሎች የመግደልና የማስወጣት አቅም አለው። ሌሊቱን ሙሉ ሰውነታችን አሲድ ሲያመነጭ ስለሚያደር ጠዋት ቴምር መመገብ ሰውነታችንን ወደ አልካይን ይቀይረዋል። በባዶ ሆድ የሚወሰድ ቴምር ለአእምሮ ንቃትና ለቀን ስራ አስፈላጊ ግሉኮስ ወዲያውኑ ያቀርባል። ምንም እንኳን ቴምር እጅግ ጠቃሚ ቢሆንም ከአንዳንድ ነገሮች ጋር ሲወሰድ ውጤቱ ሊቀንስ ይችላል። ቴምርን ከከባድ ስጋ ጋር ወዲያውኑ መመገብ ለሆድ መነፋት፣ ለጋዝ ሊዳርግም ይችላል። ምክንያቱም ቴምር ቶሎ ስለሚፈጭ ስጋው ደግሞ ስለሚቆይ። ቴምር ተለጣጣፊና ጣፋጭ ስለሆነ ከተመገቡ በኋላ ጥርስን አለመታጠብ ለጥርስ መበስበስ ምክንያት ሊሆንም ይችላል። ቴምር ለሰውነት ሙቀት ቁጥጥርና ዝቅተኛ ደም ግፊት ደግሞ ለብርድና ለጉንፋን። ቴምር ለሰውነት ሙቀትን የመጨመር ባህሪ ስላለው በክረምት ወራት ጉንፋን ለመከላከልም ይረዳል። የደም ግፊት መቀነስ ደም ግፊታቸው በጣም በሚቀንስና ለሚዝለፈለፍ ሰዎች ቴምር የደም ግፊት ወደ ጤናማ ደረጃ ከፍ በሚያደርግ ፈጣን ጉልበት ይሰጣል። ውድ የጤና ማህደር ቤተሰቦች እስካሁን የተመለከተነው ጉዞ አንድ ተራ ፍሬ ሳይሆን የተፈጥሮ በበረሃ ምርት ውስጥ አብቅላ የሰጠችን የጤና ፋርማሲ ነው። ቴምርን ስንመገብ ጣፋጭነቱ ብቻ ሳይሆን ለአእምሯችን ንቃት፣ ለልባችን ጥንካሬ፣ ለሰውነታችን ጋሻና ለደማችን አዲስ ህይወት እየመገብን መሆኑን ልብ ሊባል ይገባል። ሳይንስና ጥናታዊ ጥበብ በአንድ ድምጽ የሚመሰክሩት አንድ እውነት አለ። ጤና የሚገነባው በፋርማሲ ውስጥ ሳይሆን በወጥ ቤት ውስጥ ነው። ዛሬ ስለ ቴምር የተማርናቸው 35 እጥፍ የላቁ ጥቅሞች
አንድ ትልቅ መልእክት አስተላልፈውልናል። ይኸውም ፈጣሪ በሽታን ከመከላከሉ በፊት መድኃኒቱን ቀድሞ ይፈጥሮታል። ታዲያ ይህንን ሁሉ ጸጋ በእጃችን ላይ ይዘን ለምን ጤናችንን በቸልተኝነት እናጣለን? ውድ ተመልካቾቻችን ጤናው በእርሶ እጅ ነው። ዛሬ ያገኙትን መረጃ በአንዴ ተናግሮ የሚያልቅ ሳይሆን በተግባር ተሞክሮ ውጤቱ የሚታይ ነው። ይህንን መረጃ ለሚወዱት ሰው በማጋራት የጤና አምባሳደር ይሁኑ። ጥያቄ ካላችሁ ወይም በቴምር ተጠቅማችሁ ያገኛችሁት ለውጥ ካለ ኮሜንት ላይ እንድታጋሩኝ ጋብዛለሁ። በሌላ ዝግጅት ሌላ የተፈጥሮ ሚስጥር ይዘን እስክንመጣ ድረስ በጤና ይቆዩልኝ። ጤናማ ምርጫ፣ ጤናማ ትውልድ። ይህ የጤና ማህደር ነው። አመሰግናለሁ።